አብዛኛው ጊዜ ሴቶች ከሚያነሱ ጤና ችግር ውስጥ አንዱ የፔሬድ መዛባት ነው። በኢንቦክስም ከጠየኳቸው ጥያቄዎች ውስጥ አንዱ ፔሬድ ይዛባል። አንዳንድ በየ10 ቀኑ በየሳምንቱ በየ2 ሳምንቱ በየ3 ሳምንቱ ይመጣብኛል የሚሉም አሉ። እንዲሁም ደግሞ አንዳንዶቹ በየ1 ወር ከ2 ሳምንት ቀን እያሳለፈ 1 ወር ከ2 ሳምንት 2 ወር 3 ወር እየቆየ ነው የሚመጣው። ምን መድኃኒት ብወስድ ይስተካከልልኛል ብለው ነው የሚያነሱት። እና ሴቶች የፔሬድ ሲዛባ ዝም ብሎ ችግር ሳይኖር አይዛባም። ስለዚህ ዋና አንዲት ሴት ፔሬድ ማስተካከያ መድኃኒት ከመውሰዷ በፊት ፔሬዱ በምን ምክንያት ነው የተዛባው የሚለውን መታየት አለበት። የሴቶች ፔሬድ በተለያየ ምክንያት ሊዛባ ይችላል። ሴቶችን ፔሬድ በተለይ እድሜያቸው የደረሱ ለማርገዝ ለመውለድ የደረሱ ሴቶች ላይ ፔሬድ ሲዛባ የራሱ የሆነ መንስኤ አለው። በተለያየ ምክንያት ሊዛባ ይችላል። ከነሱ ውስጥ አንድ የማህፀን ውስጥ እጢዎች ካሉ ለመጣን ማህፀን ውስጥ የሚበቅሉ እጢዎች አሉ። የካንሰር ባህሪ ያሌላቸው እጢዎች ለምሳሌ ፖሊፕ የሚባሉ ማዮማ የሚባሉ እጢዎች ካሉ እንዲሁም የማህፀን እጢዎች የማህፀን ካንሰር የማህፀን በር ኢንፌክሽን የማህፀን በር ካንሰር እነዚህ ነገሮች ሲኖሩ ሴቶችን ፔሬድ ሊያዛቡ ያለ ወቅቱ ቶሎ ሊመጣባቸው ይችላል። እንዲሁም ሌሎች የሆርሞን መዛባት በተለይ የእንቅርት ሆርሞን መዛባት እንዲሁም ከአእምሮ የሚመነጩ ሴት ሆርሞን ሴት የማርገዝ የመውለድ እነዚህን የሚቆጣጠሩ ሆርሞኖች መዛባት ሲኖርም ሴቶች ፔሬድ ይዛባና በወቅቱ አለመምጣት አንዳንዴ ቶሎ እየመጣ ሲመጣም እየበዛ ደም ማነስም የማምጣት ሌላ ችግር ሊያመጣ ይችላል። እንዲሁም አንዳንዴ ደግሞ እየዘገየ ሊመጣና እንዲሁም እርግዝና እሱን ተከትሎ እርግዝና ሊላቸው ይችላል። ስለዚህ ፔሬድ ሲዛባባቸው ሴቶች ማስተካከያ መድኃኒት ከመጠየቅና ማስተካከያ መድኃኒት ከመውሰዳቸው በፊት መጀመሪያ መታከም የሚችል ችግር ነው ወይ እሱ ነገር ያመጣው። ለምሳሌ የማህፀን ውስጥ የሚበቅሉ እጢዎች ወይ ማህፀን ውስጥ የሚከሰቱ የማህፀን በር የሚሆን የማህፀን ኢንፌክሽን ከሆነ ወይ ደግሞ ካንሰሮች ከሆነ እና ፔሬድ ለማስተካከል ኪኒን የሚወሰድ ከጥቅሙ በላይ ጉዳቱ ነው። ለምን መታከም ያለባቸው እጢዎችም ይሁን ካንሰርም ይሁን ኢንፌክሽን ባለማከማችን ያ የምንወስደው ኪኒን ፔሬዱን ለጊዜ ሊያስተካክል ይችላል። ግን ያንን መንስኤ ካንሰሩም ይሁን ኢንፌክሽንም ይሁን እጢዎችን ስለማያክም እነዛ በሽታ ስር ሰደው ሌላ ጉዳት ሊያመጡ ይችላሉ። ስለዚህ አንድ ሴት ፔሬዳ ሲዛባ ያለ ወቅቱ ቶሎ የሚመጣባት ከሆነ ሲፈሳት የጓገለ ደም እያለው ደም ማነስ ምልክት ካሳየች እንዲሁም ደግሞ ፔሬዳቸው እየቆየ የሚመጣ ከሆነ ቀን አሳልፎ የሚመጣ ከሆነ መጀመሪያ ወደ ጤና ተቋም መጥተው በተለይ ቢቻል በማህፀንና ጽንስ ስፔሻሊስት መታየት ያስፈልጋል። ሲታዩ ደግሞ አንድ የማህፀን በራቸውን መታየት ያስፈልጋቸዋል። በተለይ እድሜያቸው ከ30 በላይ የሆኑ ሴት ማንኛውም ሴት የማህፀን በር ካንሰር ቅድመ ካንሰር ምርመራና ሕክምና ማድረግ ያለባት። ስለዚህ አንድ ሴት እድሜ ከ30 በላይ የሆነ ሴቶች እንደዚህ አይነት የፔሬድ መዛባት ካለባቸው ማህፀን በራቸው መታየት እና የማህፀን በር ካንሰር አለመኖሩን የማህፀን በር ኢንፌክሽን አለመኖሩን መታየት ያስፈልጋቸዋል። እንዲሁም እድሜያቸው በተለይ ከ45 ዓመት በላይ የሆኑ ፔሬዳቸው ቶሎ እየመጣ እየበዛባቸው የደም ማነስ ምልክት ያመጣባቸው ከሆነ እንዲሁም እነዚህ ሴቶች የማህፀን ውስጥ እጢዎች አለመኖራቸውን የማህፀን ካንሰር አለመኖሩን ለመታየት ምርመራ ማድረግ ያስፈልጋቸዋል። ምርመራውን ለማድረግ ደግሞ ከሚደረጉ ነገሮች ውስጥ አንድ የደም ምርመራ ማድረግ አለባቸው። ያ የሚደማው ደም ማነስ አምጥቶባቸው ሰላም መጣ የሚሉ መታየት አለባቸው። እንዲሁም አልትራሳውንድ መታየት አለባቸው። ማህፀን ውስጥ የበቀሉ እጢዎች ናቸው ወይም ፔሬድ እያዛቡ ያሉት የሚለው መታየት ያስፈልጋል። እንዲሁም ፔሬዱን በመዛባቱ ምክንያት አንዳንዴ የማህፀን ውስጥ ናሙና ወስዶ በማህፀን በመጥረግ ናሙና ወስዶ ምርመራ በማድረግ ያ የሚደማው ደም ፔሬዶን እያዛባ ያለው ነገር በካንሰር ምክንያት ነው ወይስ ሌላ አስከፊ ያለ ችግር የሚለውን
መለየት ያስፈልጋል። እንዲሁም እድሜያቸው እንኳን ከ45 ዓመት በታች የሆኑ ሴቶች በተለይ ወፍራም የሆኑ ሴቶች ፔሬዳቸው እየተዛባ የሚያስቸግራቸው ከዚህ በፊት ፔሬዳቸው ቢዛባም የተለያዩ መድኃኒት ወስዶ በዛ የማስተካከል ከሆነ እነሱ ሴቶች አልትራሳውንድ የማህፀን አልትራሳውንድ መታየት ያስፈልጋቸዋል። እንዲሁም ናሙና ከማህፀን ውስጥ ናሙና ተወስዶ ያንን ፔሬድ የሚያዛባ ነገር የካንሰር ባህሪ ያለው ወይስ የለውም ማየት ያስፈልጋል ማለት ነው። ሌላ ጥንቃቄ ማድረግ ያለብን ሴቶች በተለይ ያረጡ ሴቶች እድሜያቸው የገፉ ፔሬዳቸው ቆሞ በተፈጥሮ መንገድ ቆሞ ከአመታት በኋላ ፔሬድ ማየት ከጀመሩ ወይ ደግሞ ደም ከመጣባቸው ወይ ፈሳሽ ካዩ ይሄ መጥፎ ምልክት ነው። ዋና ማድረግ ያለባቸው አልትራሳውንድ መታየት እና ያ ፈሳሽ ወይ ደግሞ የፔሬድ ደም መፍሰሱ በካንሰር ምክንያት አለመሆኑን ከማህፀን ውስጥም እንዲሁም ከማህፀን በር ላይ ናሙና በመውሰድ ምርመራ አድርጎ የማህፀን በር ካንሰር እንዲሁም የጡት እጢና ካንሰር አለመኖሩን ማረጋገጥ ያስፈልጋል። ስለዚህ እነዚህ ነገሮች አድርገን በተለይ ወጣት የሆኑ ፔሬዳቸው የሚዛባ በአልትራሳውንድ ታይተው ምንም ችግር የማህፀን በር የሚሆን የማህፀን ችግር ከሌላቸው ሆርሞን ምርመራ አድርገው ሆርሞናቸው ሰላም ከሆነ ፔሬዳቸውን ቶሎ ቶሎ እየመጣቸው የሚያስቸግራቸው ከሆነ ደግሞ እየቆየ የሚመጣ ከሆነ እሱን ለማስተካከል በተለምዶ እርግዝና መከላከያ የምትጠቅመው ቾይዝን ቢወስዱ ያ ቀይና ነጭ ኪኒን ያለውን ቾይዝ ለ1 ወር 2 ወር 3 ወር ቢወዱ ፔሬዳቸውን ሊያስተካክል ይችላል። ግን እንዳልኳችሁ ፔሬድን ለማስተካከል ቾይዝን ከመውሰድ በፊት ቅድሚያ ፔሬዴ በምን ምክንያት ተዛባ፣ ማህፀን ውስጥ በሚበቅሉ እጢዎች ነው ወይ፣ ማህፀን ውስጥ ወይ ደግሞ የማህፀን በር የብልት ኢንፌክሽን ስላለኝ ነው ወይ፣ የማህፀን ካንሰር ስላለ ወይስ አይደለም የሚለውን ምርመራ ማድረግ ያስፈልጋል። ፔሬድ መዛባቱ ይሻላል። ለምሳሌ መስተካከል የማጠን ፔሬድ ለማስተካከል ተብሎ ኪኒን ተወስዶ ግን መታከም የነበረበት ባይስተካከል ፔሬድም አይቆምም፣ በሽታም እየቀጠለ ወደ አስከፊ ደረጃ ሊሄድ ይችላል። ስለዚህ ፔሬድ ማስተካከያ ኪኒኒ ቾይዝ የሚሆን ሌሎች አይነት መድኃኒቶች ከመውሰዳቸው በፊት ፔሬድ ለምን ምክንያት ተዛባ የሚለውን ምርመራ የአልትራሳውንድ ምርመራ የማህፀን በርና ውስጣዊ የማህፀን ውስጥ ምርመራ አድርጎ ከታየና ከታወቀ በኋላ እንደ መንስኤው ሕክምና ይሰጥ ያስፈልጋል ማለት ነው። አመሰግናለሁ።